በላችሁ ገፍትራችሁ ይሆን? እምቢ ነው። እምቢ ማለት ካልተለማመድን ክርስትናን መኖር አይቻልም። ድንቆች ናቸው። ስለዚህ ነፍሴ ፈለገቻቸው። እንዲህ ያሉትን ሰማዕታት፣ እንዲህ ያሉትን ምስክሮች፣ የእውነት የክርስቶስ የሆኑ አማኞች ነፍሳቸው ትፈልጋቸዋለች። ለዚህ ነው በዓል የምናከብርላቸው። ለዚህ ነው የምናስባቸው። በቤቴና በቅጥሬ ውስጥ ከሌሎች ልጆች ይልቅ ሰንበታቴን ስለሚጠብቁ ደስ የሚያሰኘኝን ነገር ስለሚያደርጉ መታሰቢያ አደርጋለሁ እንዳለ ነፍሳችን የምትፈልጋቸው መታሰቢያቸውን የምናደርግላቸው የወንጌል አካል ስለሆኑ አይደለምን? ወንጌል ማለት እኮ ነው። የቅዱስ መርቆሬዎስ ስዕልን አይታችሁት ይሆን? ፈረስ ላይ አይታችሁት ይሆን? እንጃ። ምዕመናን ከነዚህ ቅዱሳን ጋር ወዳጆቹ በብዙ በረከት ይባርኩናል። በብዙ ጩኸታችን መካከል ይረዱናል። በብዙ መንከራተታችን መካከል ይደግፉናል። ወንድሞቻችን ናቸው አሉ በመካከላችን። ባለፈው እንደተማርነው ጥሯቸው፣ ይሰሟቸዋል፣ አክብሯቸው፣ ይደርሱላቸዋል። ቅዱስ ባስልዮስ ዘቂሳርያ ወህኒ ቤት ተጥሎ የቅዱስ መርቆሬዎስን ስዕል አየው፣ ጸለየ። ቅዱስ ባስልዮስ ከታምራት አንዱ ልንገራችሁ ብዬ ቅዱስ ባስልዮስ ጸለየ። ቅዱስ መርቆሬዎስን አናገረው። ምን አለው? በእውነት ይህን አረማዊ ንጉሥ ዝም ትለዋለህን አለው ይላል ታሪኩ። በስዕሉ ላይ ፈረሱ ላይ ያለው ቅዱስ መርቆሬዎስ በፍጥነት ሄዶ ንጉሡን በጦር ወቅቶ ገሎ፣ ታሪኩን አንብቡት። በዓለም አቀፍ ቤተክርስቲያን ታሪክ የሚታወቅ ነው። እዚያው ስዕሉ መጥቶ እንደገና ተሰቀለ። ከዛስ ጦሩ ላይ ደም አየ ቅዱስ ባስልዮስ። ቅዱስ ሆይ መርቆሬዎስ ሆይ በእውኑ ንጉሡን ገደልከውን አለው ይላል። ቀስ ብሎ አንገቱን አዎ እንደማለት ስዕሉ ላይ አንቀሳቀሰ ይላል። ደሙን አይቶ ነው። ይህ በምድር ላይ የተደረገ ታሪክ ነው። ለአንዳንዶች ግን ተረት ነው። ቅመሱት ብቻ ነው ምንላቸው፣ አጣጥሙት ብቻ ነው ምንላቸው። አሁንም ድረስ ቅዱስ መርቆሬዎስ በብዙ ገዳማውያን በብዙ መነኮሳያን እየተገለጠ ያናገራቸው፣ ምሪት የሚሰጣቸው ነበር። ግብፃዊቷ እማሆይ ሄራኒን በሙሉ ያናገራትና ገዳሙን እንድትመሰርት ይመክራ መንገድ ይመራት የነበረው ይህ ቅዱስ ሰማዕት ነበር። ይመራናል። ወዳጆችን ነው። በአመፃ ገንዘብ ወዳጆችን በሰማይ አብጁ እንዳለው ወዳጅ እናደርጋቸው። አጠገባችን ይኖራሉ፣ በበረከታቸውም ይጎበኙናል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የተወደድክ ወንድማችን ዘማሪ ገብረ አምላክ፣ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአባታዊ ፍቅሩ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን ይህችን ዕለት ለምስጋና ለውዳሴ ቃሉን እንድንሰማ ስሙንም እንድንጠራ በረድኤት ከእርሱ ጋር እንድንገናኝ ስለፈቀደልን ክብርና ምስጋና ለእርሱ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣
ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ከሰማዕቱ ከቅዱስ መርቆሬዎስ ከጻድቁ አባታችን ከአቡነ ሀብተ ማርያም ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለሁላችንም ያሳትፈን፣ አሜን። እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት የምንማርበት የትምህርታችን ርዕስ ምስክሮችህ ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው በሚል ርዕስ እንማራለን። ተከታታይ ትምህርት ጀምረናል። እግዚአብሔር ቢፈቅድ የሚቀጥለው ሳምንት እናጠናቅቃለን። እግዚአብሔር ከሁላችንም ጋር ይሁንልን። ምስክሮቼ ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው። መዝሙር 118 ቁጥር 129 ቅዱስ ዳዊት የዘመረው ዝማሬ ነው። እግዚአብሔር ራሱን ያለ ምስክር አልተወም። ፍጥረታት ምስክሮቹ ናቸው፣ ስለ ሕያው እግዚአብሔር ይናገራሉ። ሰማይ ፀሐይና ጨረቃም ስለ ሰሪያቸው ስለ ፈጣሪያቸው ይመሰክራሉ። ፀሐይ በቀን ጨረቃም በሌሊት ስለ ሕያው እግዚአብሔር ያወራሉ፣ ምስክሮቹ ናቸው። ሰማያት የእግዚአብሔርን ክብር ይናገራሉ ይላል መጽሐፋችን። በደንብ ለሚያስተውል ሰው የእግዚአብሔር ምስክሩ ብዙ ነው። አባ እንጦንስን አንድ ወጣኒ በገዳሙ ባገኘው ጊዜ እንዲህ ብሎ ጠየቀው ይባላል። እጅህ ላይ መጽሐፍ የለ፣ ስታነብ አላየህም፣ እግዚአብሔርን እንዴት ታየዋለህ? እግዚአብሔርን እንዴት ታውቀዋለህ? ብሎ ጠየቀው ይባላል። አባ እንጦንስም እንዲህ አለ፣ እኔ እግዚአብሔርን ማየት ስፈልግ ፍጥረታትን እመለከታለሁ። እኔ እግዚአብሔርን ማናገር ስፈልግ በፍጥረታት ውስጥ እግዚአብሔርን አደንቃለሁ አለው። እግዚአብሔር በፍጥረት ውስጥ ምስክር አለው። እግዚአብሔር በታምራት ውስጥ ምስክር አለው።